ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله። ዛሬ ላይ ዱንያ ያላደከመችው ሰው ማን አለ ወዳጆቼ? አንዳንዱ ስጋው ታሟል፣ ሌላው መንፈሱ ታሟል። ትዳሩ የታመመ፣ ቤተሰቡ የታመመ፣ ኑሮ የታመመ፣ ስራው የታመመ፣ አእምሮ የታመመ ብዙ አለ። ዱንያ ህመሟ ብዙ ነው። ብለን ብናዳምጠው ያልጠበቅነውን ጉድ ከወንድም እህት እንሰማለን። ሰዎች ስንባል ሁላችንም የጎደልን፣ ሁላችንም ደካሞች፣ ሁላችንም ፈላጊዎች፣ ሁላችንም ህመምተኞች ነን። ለነኚህ ሁሉ ህመምተኞችና ለራሳችንም ጭምር ማዘንና እርስ በርስም መተዛዘን አስፈላጊ ነው። በቁሳዊም ይሁን በመንፈሳዊ ጉዳይ ወዶና ፈቅዶ የሰውን እጅ የሚያይ የለም። በዱንያዊ ጉዳይ ሀብታም የሆነው እንዳለው ሁሉ በአላህ ዘንድ ሀብታም የሆነውም እንዲሁ አለ። በአላህ ዘንድ ሀብታም ማለት አላህ ስለ ትክክለኛ ባርነቱ ዕውቅና የሰጠው ሰው ማለታችን ነው። በዱንያ ጉዳይ ይረዳን ዘንድ ከአላህ በታች የሀብታምን እጅ እንደምናየው ሁሉ በዱዓ ጉዳይም ወደ አላህ በመድረሱ ሂደት ወንድሞቻችን እንዲያግዙን እንማጸናለን። ዱንያ በከበደችበት ዘመን የኑሮን ጉልበት የሚሰጠን አላህ ነው። የፈተናን ባህር የሚያሻግረን እሱ ብቻ ነው። አላህን ይዞ የሚከብድ ምንም ነገር የለም። ቀደምት ደጋግ ባሮቹ ስሙን እንደጠሩ ነበር ምድርን የለቀቁት። እኛም አላህ እንዳለን እንኖራለን፣ አላህ እንዳልንም እንሞታለን ኢንሻአላህ። ተውሂድ በሁሉም ነገር ውስጥ አለ። ይህን ስንል በደስታም በመከራም ውስጥ አለ፣ በውጅንብርም በጸጥታውም ውስጥ አለ፣ በስደትም በአገርም ውስጥ አለ። ተውሂድ መቼም ቢሆን ትተውት የሚኖሩት ነገር አይደለም። ተውሂድ ተትቶ የሚሳካ ምንም ነገር የለም። የሚያኖር፣ የሚገድል፣ ጤና የሚሰጥ፣ የሚያስታምም፣ የሚሰጥ፣ የሚነሳ አላህ ሱብሓነሁ ወተዓላ ነው። ተውሂድ ሁሌም አላህን ማስታወስ፣ ሁሌም ከአላህ ጋር መሆን ነው። ባሮች ሆይ ፈጣሪያችሁን አላህን በማምለክ ውስጥ ደስታችሁን ፈልጉ። አላህን በመለመን ውስጥ ከድህነት ውጡ። አላህን በማሰብ ውስጥ ተስፋችሁን አለምልሙ። በአላህ ሱብሓነሁ ወተዓላ በመመካት ውስጥ ጥንካሬያችሁን አግኙ። ብትቸገሩ እሱም ብቻ እዩ፣ ብታዝኑ እሱም ብቻ አስቡ፣ ብትደህዩ የሱን በር ብቻ አንኳኩ። ዛሬ ላይ ፈተናው በዝቷል። በዘመነ ፈተና፣ በዘመነ ድንጋጤ፣ በዘመነ በሽታ፣ በዘመነ ወረርሽኝ ብዙ አማኞች መስመር ሲስቱ እናያለን። ሰዎች በሚታመሙበትና በተለይ ህመሙ ጸንቶባቸውና ቆይቶባቸው ተስፋ በሚቆርጡበት ጊዜ መድኃኒቱ ይህ ነው ተብለው በዚህም በዚያም ተመክረው ይህንንም ያንንም አዳምጠው ተዋክበው መስመር ይስታሉ። በዚህም የተነሳ ለበሽታቸው ትክክለኛውን መድኃኒት ያጣሉ፣ አልያም የተሳሳተ መድኃኒት ወስደው በሽታና መድኃኒቱ ይተላለፋሉ። ያለንባት ሀገር ዱንያ ትባላለች። ትርጉሟም የቅርቢቱ ዓለም።
ማለት ነው። ይህች ዓለም የቅርቢቱ ዓለም የተባለችው ያለ ምክንያት አይደለም። ዕድሜዋ ረዥም ቢመስልም አጭር ናት። ቋሚና ዘላለማዊ መስላ ብትታይም ጠፊና ረጋፊ ናት። ጉዞአችን ወደፊት እስከሆነ ድረስ ሞትና ቀብርን ጨምሮ የሚመጣው ሁሉ ቅርብ ነው። አላህ ስብሓንሁ ወተዓላ ዕድሜ ያደለው ሲቀር በዚህች ምድር ላይ የዛሬ 100 ዓመት እንኳን የለንም። አጀላችን አጠገባችን ነው። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም ለዚህች ዓለም ብዙም ግምት ሳይሰጧት ያለፉት። በምድር ላይ የመገኘታቸውን ምሳሌ ሲያስቀምጡም እኔና ይህች ዓለም በዛፍ ጥላ ስር እንዳረፈና ትቷትም እንደሄደ መንገደኛ ነን ብለዋል። ንግግራቸውን የሰማና በጥልቀት ያስተዋለው ታላቁ ሶሐባ ዓብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ለሰዎች እንዲህ በማለት ይመክር ነበር። በዚህች ዓለም ላይ እንደ ባይተዋር አልያም እንደ መንገደኛ ሁን። እስቲ ስለ ራሳችንና ስለ ሰው ልጅ ሁኔታ ጥቂት እናውጋ። የሰው ልጅ ከዕድሜው የመጀመሪያዎቹን 10 ምናምን ዓመታት ሕፃን ነው። ገና ታዳጊ፣ ነገር ያልገባው፣ ሕይወትን ያልተረዳ፣ በወጉ ያልበሰለ፣ የሚጠቅም የሚጎዳውን በስርዓቱ ያለየ። ከ18 እስከ 35 ዓመታት ባሉት ጊዜ ውስጥ ደግሞ አትንኩኝ፣ አትጠጉኝ የሚል ለያዥ ለገናዥ የሚያስቸግር፣ ታላቁን የማያከብር፣ መምህሩን የሚዳፈር፣ በገዛ ወላጆቹ ላይ ምላሱን የሚያስረዝም፣ ገመድ የማይዘው፣ ሰንሰለት የማይጥለው ከሱ በስተቀር በዚህች ምድር ላይ ሰው ስለ መኖሩ የሚጠራጠር፣ ቢወድቅ የሚሰበር፣ ቢሞት ስጋው በአፈር የሚደፈር የማይመስለው፣ ከመሬት ከፍ ከሰማይ ዝቅ ብሎ የሚበር ፍንዳታ ነው። አላህ ያዘነለት ሲቀር ከ36 እስከ 45 ባለው ዕድሜ ውስጥ ደግሞ ለማንና ለምን እንደሚሰራ የሚያውቅ ጠንካራ ሰራተኛ ነው። በዚህ የዕድሜ እርከን ላይ ምራቅ ይውጣል ይበስላል ተብሎ ስለሚታሰብ የዚህችንም ዓለም ባህሪ በወጉ ይረዳል። በመሆኑም የዕድሜ ፀሐዩ ሳትጠልቅ ይወራጫል፣ ይሰራል፣ ይጥራል። አንድም ለራሱ አልያም ለልጁ ካልሆነም ለወራሹ። እሱም ሌሎች ሰዎች እንደሆኑት ለመሆን ሲል እንደ በሬ ይተጋል፣ እንደ አህያ ይፈጋል። ብር ለመያዝ፣ ቤት ለመያዝ፣ መኪና ለመያዝ፣ ኑሮውን ለማስተካከል፣ እንዳይወድቅ እግሩን አርቆ ከመሬት ውስጥ ለመትከል። ከ46 እስከ 55 ባለው የዕድሜ ክልል ውስጥ ደግሞ በ40ዎቹ ዕድሜ ላይ የጀመረው አባዜ ያልተወው፣ የዱንያ ስካር ያለቀቀው፣ ቢጠሩት የማይሰማ ቢነግሩት የማይገባው፣ ዱንያ አቅሉን ስርቅ ሐሳቡን ውስድ ልቡን ጥፍት ያደረገችው የለየለት ስካር ውስጥ የገባ፣ በዱንያ የሰከረ፣ ፍቅረ ነዋይ ያልበረደለት፣ ለብር የሚንከለከል፣ እሷኑ የሚያነሳ የሚጥል፣ ባገኘም ቁጥር ጨምሪ እንጂ ብሎ የሚጠይቅ፣ በእጅጉ እንደ ተጠማ ውሻ አፉን ከፍቶ የሚያለከልክና ጥሙም የሚቆርጥለት የማይመስል ነው። ከ60 በላይ ሲሆን ደግሞ ከዕድሜው መግፋት ጋር ተያይዘው የሚመጡበትን በሽታዎች የሚታገል፣ ወኔ ያለው ጉልበት የከዳው፣ ምኞት የሞላው ሩጫ ያጠረው፣ ዕቅድ የተረፈው፣ ጤና የናፈቀው፣ መዝለል የሚከጅል መነሳት ያቃተው፣ አሁንማ ዋ እያለ በየደቂቃና በየሰከንዱ በትዝታ ርቆ የሚሄድ፣ ቁጭ ባለበት በሐሳብ የሚቆዝም፣ አይኑ እያየም
ሞቱን የሚጠብቅ እስረኛ ሽማግሌ ነው። ዓላማ ያለው ግቡን ያወቀ ወደዚህች ዓለም ለምን እንደመጣ በትክክል የገባው ሲቀር የሰው ልጅ ማለት ባጭሩ ከላይ የተጠቀሰውን ይመስላል ብንል ማጋነን አይሆንም። እንደ ፀሐይ ወጣ ገባ፣ ታየ ጠፋ፣ ነበረ የለም፣ አላህ መልካምን የሻለት ሲቀር አብዛኛው የሰው ልጅም በዱንያ ግርግር ውስጥ የሰጠመና ለሚጠብቀው የአኺራ ጉዞ ያልተዘጋጀ ነው። ካለበት ጥልቅ እንቅልፍ ሳይነቃ ሞት ድንገት ደርሶ ወደማይቀረው ዓለም የሚወስደው ምስኪን ፍጡር ነው። የሰው ልጅ አላህ ሱብሓነሁ ወተዓላ ግዴታ ያደረገበትን የምድር ላይ ተልእኮውን በአግባቡ ከተወጣ፣ የታዘዘበትን በትክክል ከሰራና ከተከለከለው ከተከለከለ ዛሬም ይሁን ነገ ከሱ በላይ ስኬታማ ፍጡር ይኖራል ተብሎ አይታሰብም። ስሙ ከምድር አልፎ በሰማይ ቤት ይወሳል። ዝናው ከሰዎች አልፎ በመላእክቶች ዘንድ ይነገራል። አልደርስም ብሎ የፈራ በጊዜ ማልዶ ይነሳል። ላይሳካልኝ ይችላል ብሎ የሰጋ የስጋት ምንጭ የሆኑ ቀዳዳዎችን በሙሉ ይደፍናል። ዛሬ ላይ ሆነን የአብዛኞቻችንን ሁኔታ ስናጤን አላህ ሱብሓነሁ ወተዓላ ባዘዘን ቦታ ላይ የለንም። ተገቢ የሆነውንም ፍራቻ አላህን ሱብሓነሁ ወተዓላ አልፈራንም። ስለ መጪው ዓለም ሕይወታችንም ግድ ያለን አንመስልም። ከፊት ለፊታችን ስላለው ሁኔታ የሰጋን አይመስልም። ለእውነተኛው ሀገራችን ያስቀደምነው መልካም ነገር እዚህ ግባ የማይባል ነው። ሀብትና ልጅ ባገኘን ቁጥር መንፈሳዊ አቅማችን እየተዳከመ ነው። እስልምና ትልቅ ጸጋ ነው። ዲናችን ሰፊ ቤት ነው። በዚህ ቤት ውስጥ በአካል ሳናገኛቸው በመልክም ሳናውቃቸው እምነት ያስተዋወቀን፣ የሐሳብ መግባባት ያቀራረበን፣ ዱዓ ብቻ ያስተሳሰረን ብዙ ወዳጆች አለን። ሰው ሆኖ ምን ያደርግልኛል፣ የት ያውቀኛል፣ ባውቀው ባላውቀው ምን ይቀርብኛል የሚባል ሰው የለም። ሰው ለሰው አጋዡ ነው። በምድር ላይ ድሃ የሚባል ሰው የለም። ገንዘብና ንብረት ባይኖረው በዱዓ ያግዘናል። ዱዓ ደግሞ ከሁሉም ነገር ይበልጣል። ገንዘብን ጨምሮ ብዙ ነገር ያመጣል። ዱዓ ቀላል ነው እንዴ? ከአብራካችሁ እንደወጣ እንደምትሳሱለት ልጅ የዱንያ ሸክም ሁሉ ቅልል ይላችሁ ዘንድ ተመኘው። አሚን ካላችሁ ትጠቀማላችሁ። አላህ ሱብሓነሁ ወተዓላ ያሰብነውን ያሳካልን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.